ምስጋና ያለንበትን ሁኔታ ሐዘናችንን ዲፕሬሽናችንን የሚቀየር ነገር ነው። በሐዋርያት ሥራ ምዕራፍ 16 ላይ እኔ የነ ጳውሎስና ሲላስ ያን ክፍል ስመለከት በጣም የሚገርመኝ ከቁጥር 6 ጀምሮ ስትመለከቱ መጀመሪያ ወደ እስያ መሄድ ፈለጉ፣ መንፈስ ቅዱስ ከለከላቸው። ከዛ በኋላ ወደ ቢታንያ መሄድ ፈለጉ ይላል። ወደ ቢታንያ ምን እንዳይሉ የኢየሱስ መንፈስ ምን አላቸው? ከለከላቸው ይላል። ከዛ በኋላ መቄዶንያ ዋና ከተማ ወደ ነበረችው ወደ ፊልጵስዩስ ነበር የሄዱት። በዛ ሄደው ግን የገጠማቸው ሌላ ነገር ነው። እስር ነው የጠበቃቸው። እኔ ጳውሎስና ሲላስን ብሆን ማለት ነው እግዚአብሔር ሆይ እስያ ልሂድ ስል እምቢ ብለኸኝ፣ ቢታንያ ልግባ ስል እምቢ ብለኸኝ፣ አሁን ፊልጵስዩስ አንተን እሺ ብዬ ታዝዤ ብገባ እስር ገጠመኝ ብዬ ነው እንጂ ማጉረመረሙ ላመሰግን፣ ልዘምር፣ ልጸልይ አልችልም። እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ነበር። ምን ሲሉ ነበር? ሲያመሰግኑ ነበር። ምን ማለት ነው? ምስጋና መጎናጸፊያቸውን ለበሱ። ከነበራቸው እስራት ጋር ሳያይዙት፣ እስራቱ ብቻ አይደለም የሚገርመኝ። እኔ የሚገርመኝ ቁጥር 6 እና ቁጥር 7 ነው። እነሱ የፈለጉበት ቦታ አይደለም የገባው። እነሱ ጋር መግባት የፈለጉት ወደ እስያ ነበር መግባት የፈለጉት። አንዳንድ ጊዜ የምንፈልገውን ነገር ከልክሎን ወደ እኛ ማንፈልገው ግን እግዚአብሔር የሚፈልገው ነገር ውስጥ ሲያስገባን ኤክስፔክት የምናደርገው ይሄ እግዚአብሔር ፈቃድ ከሆነማ ሽልማት ነው ብለን ነው። ሽልማት አይደለም የጠበቃቸው፣ መደብደብ ነው የጠበቃቸው። ሽልማት አይደለም የጠበቃቸው። ምንድን ነው የጠበቃቸው? መታሰር ነው የጠበቃቸው። ከሽልማት ይልቅ መታሰር ውስጥ ሆነው ግን አንድ ነገር ገብቷቸዋል። በእግዚአብሔር ፈቃድ እስከገቡ ድረስ ምንም እንደማይሆኑ ገብቷቸዋል። ኢንስቴድ ኦፍ እጃቸው ቢታሰር፣ እግራቸው ቢታሰር፣ ከግንድ ጋር ቢታሰሩ፣ በማይመች ሁኔታ ቢሆኑ የምስጋና መጎናጸፊያቸውን ለበሱ፣ የአምልኮ መጎናጸፊያቸውን ለመኑ። ከዛ የሆነውን እንመልከት። ቁጥር 25 ላይ እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩ እየዘመሩ እግዚአብሔርን ሲያመሰግኑ ነበር። ሌሎች ምን እስኪሏቸው እያዳመጧቸው ነበር። ሌሎች እስከሚሰሟቸው ድረስ ድምፃቸውን ከፍ አድርገው የምስጋና መጎናጸፊያ ለብሰው ያመሰግኑ ነበር። ድንገትም የወይኒ ቤቱ መሰረትን የሚያናውጥ ታላቅ የመሬት መንቀጥቀጥ ሆነ። ወዲያውም የወይኒ ቤቱ በሮች ተከፈቱ፣ የሁሉም እስራት ተፈታ። ብዙዎች የነሱ እስራት ብቻ ሳይሆን የሁሉም እስራት ተፈታ ይላል። የሚያመሰግኑ ሰዎች፣ የምስጋና መጎናጸፊያቸውን የለበሱ ሰዎች የራሳቸውን አትሞስፌር ብቻ ሳይሆን የራሳቸውን ዲስፔር የሆነ ሐዘን የሆነባቸውን የትካዜ መንፈስ ብቻ ሳይሆን አብሯቸው ያሉትን ሰዎችንም ህይወት ይቀይራሉ። ፈካ የሚል ነገር ነው የሚያመጡት። አሜን። እግዚአብሔር ምስጋናን ያለ ማምደን በነገሮች ሁሉ ኢቭን እስራት በሚመስሉብን ነገሮች ሁሉ ምናልባት አመቱ መጀመሪያ ላይ ልክ እኛ ፐርሰናል ላይፋችን ላይ ስንጸልይ ፕላን ስናወጣ ፕላናችን ቢታንያ ነበር። ነገር ግን ፊልጵስዩስ ወስዶን ሊሆን ይችላል። እንዴት ፊልጵስዩስ አስገብተህ ታስደበድበኛለህ ብሎ ማልቀስ እየቻሉ እግዚአብሔር ሆይ ዩ ቢትሬድ ሚ ማለት ሲችሉ እግዚአብሔርን መክሰስ ሲችሉ፣ ምክንያቱም እሱ ነው ከልክሎ አርፈው እስያ ወንጌል ደግሞ ለእንትንም አይደለም ለራሳቸው ጉዳይ አይደለም፣ ወንጌልን ለማካፈል ነው ቢታንያ መግባት የፈለጉት። ወደ እስያ መግባት የፈለጉት ወንጌሉን ለማካፈል ነው። እግዚአብሔር ላይ ኮምፕሌን ለማድረግ ግራምብል ለማድረግ ይችሉ ነበር። but they did not do that. what they did was ምስጋና በዝማሬ በጸሎት እግዚአብሔርን ያመሰግኑት ነበር። በኩለ ሌሊት ሰው በሚተኛበት በማይመች ሁኔታ በእስር ቤት ያውም በፊልጵስዩስ ባለ መሬት ውስጥ ባለ በቀዝቃዛ እሱም ብቻ አይደለም ተደብድበውም ነበር የገቡት። ደም በደም ሆነው ነበር የገቡት። በዛ ሲቹዌሽን ውስጥ ሆነው ምን አሉ? አመሰገኑ። ማጉረምረም ነበረባቸው፣ ግራምብል ማድረግ ነበረባቸው፣ ግን አመሰገኑ። ሁኔታቸው ተቀየረ፣ አትሞስፌሩ ተቀየረ። የነሱን ብቻ ሳይሆን የሌሎቹን እስራት ፈቱ። በዚህ ዓመት እግዚአብሔር የሚያለብሰን የምስጋና መጎናጸፊያ የሐዘንን መንፈስ ብቻ ሳይሆን እስራትን የሚበጥስ ነው። በምስጋናችን